تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢደል ፈጥር በዓል በሰላም አደረሳችሁ አደረሰን። ኢድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ዛሬ እንግዲህ ከስቱዲዮ ወጣ ብለን የኢድ ፕሮግራምን ልናሳልፍ ወደ አንድ ቦታ ልንሄድ ነው። እንዳያችሁት ከስቱዲዮ እንግዲህ ወጥቻለሁ ተሰናብቼ ዋዜማው ላይ ነው ያለነው። የበዓል ግርግር አለ። እዚህ ምንሻምተው ቃለ በጣም ብዙ እቃዎች እንገዛለን። ያው ኢድ ሲደርስ የምንገዛቸው በርካታ እቃዎች አሉ። እኔም ዛሬ ምንሻምታቸው ብዙ እቃዎች ይኖሩኛል። አብረን እየገባን አብረን እየመረጥን እቃዎችን እንገዛለን። ከዛ በኋላ ወደ አንድ ቦታ አብረን እንጓዛለን። እዛ ደግሞ የሚጠብቀኝ ትልቅ ስራም አለ። እሱንም አብረን እንሰራለን። የሚገርም ቆንጆ የሚደንቅ እናንተን የሚያስደስት እኛም የምንደሰትበትን ቆንጆ ፕሮግራም እንሰራለን። ግን ደግሞ ትንሽ ድካም ይኖረዋል። አብራችሁን ነው የምትቆዩት ከድካማችን ጋር ማለት ነው። በያላችሁበት ቆይታችሁን ከኛ ጋር እንድታሳልፉ እንጋብዛችኋለን። ኢዳችሁ ያማረ የተዋበ እንዲሆን እየተመኘን ውሏችሁን ዛሬ ከኔ ጋር እንድታደርጉ እጋብዛችኋለሁ። ያው የበዓል ዋዜማ ስለሆነ ግርግር አለ። እቃ የሚገዛው በበዓል ዋዜማዎች ስለሆነ ነው እንደዚህ ግርግር የሆነው። እኛም ግርግር ውስጥ ተቀላቅለን እቃዎቻችንን እንሸምታለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ተከተሉኝ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የቤት እቃ ስንባል ልባችን ድንግጥ አንድ ፌርሙዝ ኖሮን ራሱ ሌላ አዲስ ፌርሙዝ ስናይ ያምረናል። ረከቦት ሙሉ ሴት ቢኖርን ደግሞ ሌላውም ያምረናል። ብቻ እኛና የቤት እቃ ምን ያህል እንደምንዋደድ ታውቃላችሁ። ብዙ አላስረዳችሁም። ስለዚህ ከዚህ ከሚያምር በጎልደን ሆም ነው የምገኘው። እዚህ ደግሞ የሚያማምሩ የቤት እቃዎች አሉ። እነሱን ትንሽ ነገር እንሸምታለን። አንድ የወደድኩት አለ አይቼ። በነገራችን ላይ ዛሬ እዚህ ቦታ ስመጣ እቃ መመርጠው እኔ ነኝ፣ ግን አልገዛም ይሰጠኛል። ጎልደን ሆም ስፖንሰሬ ነው። ምክንያቱም ዛሬ አንድ ቤት ማሳመር ስለምፈልግ ለእናንተ ደግሞ ቆንጆ ቤት ላሳያችሁ ነው የምፈልገው። ያንን ደግሞ ለማድረግ የጎልደን ሆም ባለቤት ትንሽ እቃ እንድትሰጠኝ ጠይቂያት ነበረ። ተስማምታልኛለች። ስለዚህ የምፈልገውን ነገር ወስዳለሁ። ምርጫው የኔ፣ ብሩ ግን የእሷ ነው የሚሆነው ማለት ነው። ኩኪስ ማቅረቢያ እፈልጋለሁ። ብቻ ያለ አይደል ሴርሞኒ መሆን የሚችል ቆንጆ ነገር ብታስተካክልኝና ቦስ ደስ ይለኛል። عيد مبارك علينا وعليكم تكبير ذكر مرحبا ይሄ ቀይ በጣም እናመሰግናለን። መልካም በዓል ከነ ቤተሰቦች እንዲሆን እንመኛለን። ሽክራን። እሺ ይሄን ይዛለሁ። የደስታችን ቀን ዒድ ዛሬ ነው። የደስታችን ቀን ዒድ ዛሬ ነው። ኢትዮ ሳዳት አረቢያን መጅሊስ እና ፈርኒቸር ቤተል ብራንቻቸው ነው የምንገኘው። ከዚህ ደግሞ የምንወስደው ደግሞ ሌላ የቤታችን ማሳመሪያ የቤታችን ማስዋቢያ እቃ አለ። ምንድነው የምንወስደው ይታወቃል። እንግዲህ ኢትዮ ሳዳት ከመጣን ምንድነው የምንወስደው የሚለው ጥያቄ ውስጥ አይገባም። የመረጥነውን የወደድነውን ይዞ ለመሄድ ያው የቤታችን ሳይዝ የፈለግነውን የተሰራውን እንዳንመርጥ ገደብ ስለሚያደርግብን ለቤቴ ሳይዝ የሚሆነውን አዝዣለሁ ከዚህ ቀደም። ስለዚህ እሱን ነው ይዤ የሚሄደው። አመሰግናለሁ። በጣም ተዘጋጅቶልኛል። ይዤ መሄድ ነው። እጭናለሁ። ውጭ ላይ ታክሲ እየጠበቀኝ ነው። ግን ደግሞ ገበያዬ ምን አይነት ነው የሚለውን እንድታዩልኝ ሸመታይ እንድታቁልኝ ስለፈለኩኝ ነው የገባሁት እዚህ። ኢትዮ ሳዳት እጅግ አድርገን እናመሰግናለን ስለሰጠህን ስጦታ። ከነ ቤተሰቦችህ መልካም በዓል እንዲሆንልህ እንመኛለን። እኛም እቃችንን ይዘን እንሄዳለን። ውድና የተከበራችሁ ተመልካቾቻችን አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ዛሬ የምንሸምታቸው የምንገዛዛቸው የምናያቸው እቃዎች ብዙ ነው። ግማሹ የገበያ ቀን፣ ግማሹ ቤት የማስተካከል ቀን፣ ግማሹ ደግሞ ቆንጆና ደስ የሚል የማይረሳ ኢድን የማሳለፍ ቀን ስለሆነ አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። መልካም ቆይታ ይሆንላችሁ። عيد مبارك علينا وعليكم صمنا أياما أحلى الأيام እኛና ምንጣፍ አለን። ቤታችንን ሁሌ ስናስውብ ምንጣፍ የመጀመሪያ ቤታችን የምናስውብበት ማቴሪያል ነው። እስቲ ከመደገፊያዬ ጋር ማሽ ሊያደርግልኝ የሚችል ከለር ነው እየመረጥኩ ያለሁት። መቼስ እንደዚህ ያለ ሰፊ
ምንጣፍ አማራጭ ያለበት ቦታ ስታዩ የት ሊሆን እንደሚችል ትገምታላችሁ ብዬ አስባለሁ። አብዲ ከማል አረቢያል መጅሊስና ምንጣፍ ቤት ነው ያለሁት። እዚህ ደግሞ ምንጣፍ ልወስድ ነው ማለት ነው። ዛሬ ከሁሉ ቦታ የተለያየ እቃዎችን ነው እየገዛሁ የምገኘው። እየገዛሁ ስላችሁ ያው እየገዛሁ እንዲሰማኝ ለማድረግ ነው እንጂ እዚህ ደግሞ መጥቼ ምንጣፍ ፈልጋለሁኝ ቤቴን ለማሳመር ብያቸው በጣም ደስ በሚል ወንድሜ ሙስጠፋ ኧረ ችግር የለውም በሚል የምፈልገውን ምንጣፍ እንደወስድ ነግሮኛል። ስለዚህ እኔም እየመረጥኩኝ ነው። እዝነት ፍቅርን በጣም ቆንጆ ምንጣፍ መርጫለሁ። ደግሞ አስቡት የሚያምር ከለር ነው። ሂዶ ቤት ላይ ሲነጠፍ የሚኖረውን ድባብ ሳስበው ካሁኑ በጣም ደስ ይለኛል። በጣም አመሰግናለሁ። እሱን ቁረጥልኝና ይሰራልኝ። እንግዲህ አብዲ ከማል አረቢያን መጅሊስና ምንጣፍ ውብ የሆነ ምንጣፍ የምፈልገውን መርጬ ሰጥተውኛል። ወንድሜ ሙስጠፋ እጅግ አድርጌ አመሰግናለሁ። እንደዚህ ያለ እንግዲህ የብዙ ከለር አማራጭ የሳይዝ አማራጭ አሉ። ብዙ ምንጣፎች አሉ። እንግዲህ አብዲ ከማል አረቢያን መጅሊስና ምንጣፍ ይታወቃሉ። ዘለግ ላለ ጊዜ በዚህ ስራ ላይ የቆዩ ናቸው። በአባት ምርቃት እለቱ ደምቆ በእናት ፈገግታ ቤቱ ሞቆ በህፃናት ለሳ ያው ኤድ ሲመጣ ታውቃላችሁ አይደል? ልጆችና አልባሳት እኛም ብንሆን ለኤድ አዲስ ልብስ ደስ ይለናል። እሺ تقبل الله منا ومنكم عيد مبارك علينا وعليكم እሺ አመሰግናለሁ በጣም እሺ መልካም በዓል ሸምቻለሁ ለልጆች የሚሆን ነው ይሄ መስልኩት እርጋታ ስክነት ሰላም እሺ እቺ ለፋቲህ ለትንሹ ልጄ ጊፍት ናት። በጣም አመሰግናለሁ ሹክራን። እሺ ልዩ መንፈስን የሚያጭረው የደስታችን ቀን ዒድ ዛሬ ነው። ሰላም አለይኩም እንዴት ናችሁ? እንግዲህ ውጡን እንደምታዩት መሽቶብኛል። ከአንድ ቦታ አንድ ቦታ በእርግጥ ይሄ የመጨረሻው ቦታ ነበረ። ነገር ግን መሽቶ ነው የደረስነው። ያው ማፍጠርም ይኖርብናል። እንግዲህ አሁን የምገኘው ማለዳ ፎም የጀሞ ብራንቻቸው ነው። ስለዚህ ለዛሬው ቤቴ ደግሞ ከውበትም በላይ ምቾትንም አጣምሮ ያዘልኝን ፍራሽ ለመውሰድ ወደ ማለዳ ፎም ጎራ ብያለሁኝ። ማለዳ ፎሞችን እንግዲህ አዲስ ቤት ሊኖረኝ ነውና እዚህ አዲስ ቤት ላይ እቃ እያሟላሁ ነው። ነገር ግን መኝታ ቤቴን ውብ ማድረግ የምትችሉት እናንተ ናችሁ ብያቸው ፈቃደኛ ሆነው ከዚህ ደግሞ አልጋይንና ፍራሽን ልወስድ መጥቻለሁ። እንግዲህ ያው አምሽተንም ቢሆን መተን ነገር ግን እነሱም ደግሞ እንደው ግድ የለም ቢመሽም ጾመኛም ስለሆናችሁ እንታገሳቸዋለን ማለት ጠብቀውናል። በጣም እናመሰግናለን። አልጋይ ነጭ ነው። ነጭ ነገር በጣም ነው የምወደው። ቤቴ ምን ያህል ውብ እንደሚያደርግልኝ ሳስበው በጣም ነው ደስ የሚለኝ። ስለዚህ አልጋችንን እንጭናለን። ከመሸ በኋላ ነው የምንገባውና እንዴት ነው የምንገባው እንዴት ነው ማደርገው እያልኩኝ እያሰብኩ ነው። ነገር ግን አሁን ካልንበት ከማለዳ ፎም ከጀሞ ብራንቻቸው እኔ እስከምሄድበት ቤቴ ድረስ ያለው ትንሽ ዘለግ ያለ መንገድ ስላለው እዛ መንገድ ላይ ሆኜ ደግሞ እንዴት ነው ማደርገው እንዴት ነው ማስተካክለው የሚለውን ደግሞ አይምሮ እያስተነተነ እያስተዋለ ይሄዳል። ለማንኛውም ማለዳ ፎሞች የጠየቅናችሁን እሺ ብላችሁ ስለተቀበላችሁ እጅግ አድርገን እናመሰግናለን። ውሎን የሚያሳምር ከወዳጅ ዘመድ የደስታችን ቀን ዛሬ ነው ዒድ። ወአለይኩም ሰላም። ወይ ዳውድ ቆየን አይደል? አፉ በለን እንግዲህ። እሺ አሁን ይዘሃት መውጣት ትችላለህ። በቃሽ። ስለዚህ አንተ አሁን ቁልፍ እንዴት እንደምትቀበላት አላወኩኝም። ቁልፍ ችግር የለውም። እኔ ቀበላትና አንተን ላይ ያደርግላችኋል። ምን ላይ ታደርግልኛል? ይሄ ከእንትን ከበሩ ስር በገመድ አስር ያስቀምጥልሻል። በቃ መርሐባ፣ እንደዛ አድርግልኝ። ልውጣ በቃ መርሐባ። እሺ ሰላም አለይኩም። منكم عيد مبارك علينا وعليكم تكبيرة ذكرو حسيت مرتو ارقاتا سكنت سلام ستو ليو منفسن يميا جرهو يدستا جنكن عيد زارينهو تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد
عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم يا دستاችን ቀን عيد ዛሬ ነው ከባድ የሚባል ቀን ያሳለፍኩት በጣም ደክሞኛል ከጧት ጀምሬ እንግዲህ ለእናንተ ማሳየት ከጀመርኩ ጀምሮ እስካሁን ሰዓት ድረስ እቃዎችን ሲገዛዛ ነበር በጣም ነው የደከመኝ ግን ቤቱ ማስተካከል አለብኝ ቢሆንም ትንሽ አቅም ኃይል መሰብሰብ ይኖርብኛል ብቻዬንም ስለማልችል ጓደኞቼ ካሜራማኖች ባልደረቦቼ ያግዙኛል ከነሱ ጋር አብረን እናስተካክላለን ግን ትንሽ እኔ ማረፍ ይኖርብኝ ይመስለኛል ቢያንስ በኋላ ላይ ፏ አድርጌ ደግሞ ቆንጆውን ሌላኛውን ቤት ደግሞ በደስታ ለመቀበል ትንሽ ማረፍ ይኖርብኛል እኔ ትንሽ ረፍት አድርጋለሁ እናንተም ረፍት አድርጉና ተመልሰን እንገናኛለን በያላችሁበት ቆይታችሁ አሁንም ከኛ ጋር እንዲሆን እንጋብዛለን መልካም ጊዜ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم 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 تقبل الله منا ومنكم ውድና የተከበራችሁ ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የኢደል ፈጥር በዓል በሰላም አደረሳችሁ አደረሰን እንላለን በድጋሜ በዓሉ እንዴት ያለፈ ነው እኛ ጋር አልহামዱሊላህ ከብዙ ድካም በኋላ ከብዙ ውጣ ወረድ በኋላ እንግዲህ አልহামዱሊላህ ቀናችንን ምሽታችንን አሳልፈን እንደዚህ ባለ ባማረ ኢድን በሚመስል ድባብ ተገናኝተናል ቤታችን እንዴት አያችሁት እኔ በጣም ደስ ብሎኛል እናንተም ደስ እንዳላችሁና በለውጡ ምን ያህል እንደተደሰታችሁበት አልጠራጠርም ብዙ ጊዜ ያው ቤት የፍላጎት የአእምሮ ጉዳይ ነው ይባላል እርግጥ ነው የገንዘብም ጉዳይ ነው ምክንያቱም እንግዲህ ቤቱን ቅድም አይታችሁት ነበር ቆንጆ አልነበረው ቤቱ ሳይሆን የነበሩት እቃዎች ናቸው ልክ የነበረው እቃ ደግሞ ተለውጦ እንደዚህ ባለ ውብ የሆኑ እቃዎች ሲሞላ ደግሞ ቤቱ የራሱ የሆነ ግርማ ሞገስን ተላብሶ ደስ የሚል እንግዲህ ቤት ሆኗልና አልহামዱሊላህ ረቢል ዓለሚን አብራችሁን ጥውሎላችሁ ነበር ከዚህ ሁሉ ውሎ በኋላ ይሄንን ቤት አሳምረን እንደዚህ ኢዴን ላሳልፍ ነው ግን ደግሞ እንግዳ ጠርቻለሁ እንግዶቼን እንቀበላለን ከዛ በኋላ ደግሞ ከእንግዶቼ ጋር ቆንጆ ቆይታ እናደርጋለን እናንተም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉን ጋብዛችኋለን መልካም ቆይታ ይሆንላችሁ እንግዳይ ማን እንደሆነ ትገምታላችሁ ብዬ አስባለሁ ልክ ደግሞ ካልሆነ ግምቴ ደግሞ ምንም ችግር የለውም ግን እኔ እነሳና እንግዳዬን ጋብዛለሁ እርግጥ ነው መጀመሪያ ደውዬ ነው እንግዳዬ ማስመጣው عيد مبارك علينا وعليكم تكبير ذكرو حسيت مرتو ارقاتا سكنت سلام ستو ليو منفسن የሚያጭረው የደስታችን ቀን ዒድ ዛሬ ነው የደስታችን ቀን እንግዶቼ እንግዲህ የመጡ ነው ኑ ብያቸዋለሁኝ تقبل الله منا ومنكم عيد مبارك علينا وعليكم 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 السلام عليكم وعليكم السلام ومنكم عيد مبارك علينا وعليكم
صمنا أياما أحلى الأيام يا ربي عينا كل الأعوام السلام عليكم እንኳን ደህና መጣችሁ አልሐምዱሊላህ የሰማነው ሰላም ሁሉ እንኳን አደረሳችሁ እንዴት ነህ እንብዬ ጀዛኩሙላህ ኸይር አላህ ይስጥልኝ ቃላት አጥሮኝ አላህ ይስጥልኝ አላህ የምታስቡትን ነገር በሙሉ አላህ Subhanahu Wa Ta'ala ያሳካላችሁ እጃችሁን የዘረጋችሁልኝ አላህ ባሪያዎች በጠቅላላ ያለባችሁን ሀጃ አላህ Subhanahu Wa Ta'ala ያውጣላችሁ ያ ኸራሃት ያንቺ የምታስቢውን ነገር አላህ Subhanahu Wa Ta'ala ያስተካክልልሽ የምታስቢውን ኸይር ነገር በሙሉ አላህ ያሳካልሽ እና ደስ ብሎኛል አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ደስ ብሎኛል እንዴት መግለጽ እንደምችል አላውቅም ብቻ አልহামዱሊላህ ረቢል ዓለሚን ደስ ብሎኛል አላህ ይስጥልኝ ከጎኔ ስለነበርሽ ሶፊ ወላሂ የምር ከልቤ አላህ Subhanahu Wa Ta'ala ትንሽ ልጅ ነሽ ስራሽ ግን በጣም የትልቅ ሰዎች ስራ ነውና አላህ መልካም ስራሽን ይቀበልሽ ደስታ እንዴት መግለጽ እንዳለብኝ አላውቅም ብቻ ደስ ብሎኛል እስኪ እኔና አንቺ አሁን ስናወራ ነበርና ብዙ ነገር ዋሽቻለሁ ብዙ ነገር ብያለሁና ትንሽ ከውሸቶቼ መካከል የተወሰነውን መናገር ትችያለሽ ደስ ብሎኛል ቃላት አጥሮኝ አላውቅም ላወራ እንደምችል አልহামዱሊላህ ረቢል ዓለሚን አላህ ይስጥልኝ ጀዛኩሙላህ ኸይር ብቻ ደስ ብሎኛል በጣም ደስ ብሎኛል አላህ መልካም ስራችሁን ይቀበላችሁ ሁላችሁም የሰጣችሁኝ አላህ ባሪያዎች እጃችሁን የዘረጋችሁልኝ አላህ ባሪያዎች ደስ ብሎኛል እኔ ደስ እንዳለኝ እናንተንም አላህ Subhanahu Wa Ta'ala ያስደስታችሁ ካሜራማኖችም ባለፈው ሁላቸው ለፍተው ነው እኔ ጋር የተጨነቁት ብዙ ነገር ያደረጉልኝና አላህ የሚያስቡትን ነገር አላህ ያሳካላችሁ ጀዛኩሙላህ ኸይር እጃችሁን የዘረጉልኝ አላህ ባሪያዎች ከትንሽ እስከ ትልቅ ኢትዮጵያ ውስጥ ያሉ ከውጭ ሀገር ያሉ የአላህ ባሪያዎች በጠቅላላ ገንዘብ ከትንሽ እስከ ትልቅ የሰጡኝ አላህ ባሪያዎች መልካም ስራቸውን አላህ Subhanahu Wa Ta'ala ይቀበላቸው እጅግ በጣም ደስ ብሎኛል አላህ ይስጥልኝ ሌላም ሰርፕራይዝ አለ እሱን ደግሞ በሂደት እናያለን ማለት ነው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام ያው በጣም ደስ ይላል ደስተኛ ናቸው በጣም ያው ኢድ ላይ ስለምንገኝ የኢድ ድባብ እንፍጠር ብዬ ልብስ ገዝቼላቸዋለሁ ይወዱታል ብዬ ተስፋ አደርጋለሁ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم መስኮት ተኝቷል እንግዲህ እኛ ወራችንን እንቀጥላለን እንግዲህ በዚህኛው ቤትሽ ደግሞ ቁጭ ብዬ ድጋሚ ቡና ያፈላው ነው ታስታውሻለሽ እዛኛው ቤትሽ ላይ አስተሳሰለሁ እንዴት አየሽው ልዩነቱን በጣም ሰፊ ምን ብሎ ይወራልኝ በጣም ሰፊ ልዩነት አለው ብዙ ኒዕማዎች አሉት በጣም ደስ ይላል ይሄ ብርድ የለም ፀሐይ የለም የሆነ ነገር መጣ ልጆቼ ሊጎዳብኝ ነው እኔ ሊጎዳኝ ነው የምለው ነገር የለም ዝናብ በመጣ ጊዜ አልፈራም አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ይሄና ያለማ ጭራሽ አይገናኝም አይወዳደርም ተመልካቾች እንግዲህ ታስታውሳላችሁ ከሆኑ ሳምንታት በፊት ሐናን ቤቷ ላይ
ጎብኝተን ቁጭ ብለን ቡና አፍልተን ተጨዋውተን ነበረ። አሁንም ደግሞ ይሄንን ቡና በዚህ በአማረ ቤት ውስጥ ደግሞ እያፈላን ነው። ያንቺ ፕሮግራም ከቀረበ በኋላ ብዙ ሰዎች ጤናሽን ተሽሎሽ እንዲያዩሽ የተሻለ ህይወት ደግሞ ኖረሽም እንደዚሁ ለማየት በጣም ጓጉቶ ነበርና ዝም ብሎ መጓጓት መፈለግ ብቻ ሳይሆን ለጉዳዩም ደግሞ ኃላፊነት መውሰድ ፈልገው ነበር፣ ማገዝ ፈልገው ነበር። አልহামዱሊላህ እንግዲህ ብዙ ሰዎች አገዙሽና ምን አደረግሽ? እሱን አንቻው። እሺ። እና ያው ብዙ ሰዎች ኢትዮጵያ ውስጥም ከኢትዮጵያ ውጭም ብዙ ብር ሰጡኝ በየአቅጣጫው። አላህ መልካም ስራቸውን ይቀበላቸውና አሜን። አልহামዱሊላህ ረቢል ዓለሚን ዛሬ ላይ እኔ በአላህ ፈቃድ እነሱን አላህ ሰበብ አድርጎልኝ ቤት ባለ አንድ መኝታ ኮንዶሚኒየም ገዝቻለሁ ማለት ነው። ማሻአላህ እንግዲህ ተመልካቾች ይሄ ትልቅ ብስራት ነው። ሐናን እንግዲህ ከዛ ላስቲክ ቤት ወጣ በአላህ ፈቃድ እንግዲህ እናንተን አላህ ሰበብ አድርጎ ቆንጆ ቤት ገዝታለች፣ አንድ መኝታ ኮንዶሚኒየም። እስኪ ትንሽ እናውራ፣ እንዴት ነበረ የሰው አቀባበል? ከዛ በኋላ አንቺ ራስሽን ታገኘሽው ትንሽ ብናውራ ደስ ይለኛል። የሰው አቀባበል ከጠበኩት በላይ ነው። ይሄን ያህል የእምነት ወንድም አለኝ አልহামዱሊላህ። አላህ አላሳጣኝ በየአቅጣጫው። ግን በቃ በጣም ነው የተረባረቡልኝ። የባል ቤተሰቦች ዞር ብሎ ባያዩኝ፣ የኔ ቤተሰቦች ዞር ብሎ ባያዩኝ፣ ግን አላህ Subhanahu Wa Ta'ala የእምነት እህቶቼን ከስጋ ዘመድ በላይ አድርጎ እዚህ ደረጃ አደረሱኝ። ህክምናዬን አንቺም አላህ መልካም ስራሽን ይቀበልሽና ኬርላንዶችም ሲሄድ ራሱ እስከ ብዙ ነገር ነው የሚንከባከቡኝ። ሁሉ ነገሩን በቃ አላህ ይስጣቸው። እነሱ ህክምናውን እያደረጉልኝ ነው። ሰዎች በየጊዜው ብር ብቻ ሳይሆን እንዴት ነሽ፣ ደህንነትሽ፣ ጤንነትሽ እንዴት ነው፣ ገበያ ራሱ ተሻለሽ ምናምን ነው የሚሉትና በጣም የሰው አቀባበል ከጠበኩት በላይ ነው የሆነልኝ። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ። አዎ ኬርላንዶች በዚህ አጋጣሚ እጅግ አድርጌ አመሰግናለሁ። እንግዲህ የዛን ቀን ታምሽ ገባሽበት ጊዜ ጀምሮ እስካሁን ድረስ የህክምና ክትትልሽን ያደረግሽ ነው። ያው መቼስ በዚህ እድሜሽ ያስመረኮዘሽን ህመም አሸንፈሽ በአዲስ በሙሉ ጤንነት ትመለሻለሽ ብለን ተስፋ እናደርጋለን። አሁንም የተሻለ ጤንነት ላይ ነው የምትገኙ። ግን እንዴት ነው እስካሁንም ድረስ ይዛለሽ ምርኩዟን የሚል አይጠፋምና ጉዳዩ ትንሽ ጊዜ ስለሚፈልግ ነው እንጂ ከነበርሽበት መም አልহামዱሊላህ አሁን በጣም ደህና ነሽ። አዎ ለውጥ አለኝ። አዎ አልহামዱሊላህ ለውጥ አለኝ። አልহামዱሊላህ። እንዴት ነው ወደድሽው ልብስሽን? ሁሉ ነገር ቃላት ራስ አይገልጸውም። ቤቱ፣ ልብሱ፣ ቃው ሁሉ ነገር ወድጄዋለሁ። ሁሉ ነገር በጣም ሩብሻል ደግሞ ማሻአላህ። አመሰግናለሁ። አላህ ይስጥልኝ። ደስ ስላለሽ በጣም ደስ ብሎናል። አልহামዱሊላህ። እስቲ አሁን ልክ የኖርሽው ህይወት አለ። ከዛ በኋላ ደግሞ ለሰዎች አንድ ህይወትሽን ካጋራሽ በኋላ ደግሞ ሰዎች የሰጡሽ ደግሞ አስተያየት አለ። እሱን ስትሰሚ የራስሽን ህይወት ወደ ኋላ መለስ ብለሽ ስታስቢው ምን አይነት ስሜት ይሰማሽ ነበረ? ምን ትዩ ነበር ለራስሽ? እስኪ ያለውን ነገር አጫውቺኝ። ማለት አንዳንድ ችግሮች ሲታዩ ከላይ በራሴ ራሱ ትምህርት የሰጠኝ ነገር አለ። አሁን ላይ ሆኜ ሳይው ማለት ነው። ምንም አይነት ችግሮች ሲመጡ አላህ Subhanahu Wa Ta'ala ከኋላቸው መልካም ነገር ይዘው ነው የሚመጡት እና የሰው ልጅ የትኛውም የህይወት ውጣ ውረድ ውስጥ ቢገባ ከኋላው መልካም ነገር አለ። አንድ ችግር ቢገጥመው ከሁለት መልካም ነገር ጋር ነው። ይሄ ቤተሰቦቼ መግፋታቸው፣ የባለ ቤተሰቦች ዞር ብለው አለማየታቸው፣ ባለቤቴ መግፋቱ፣ ይሄ በሽታ ላይ መግባቴ ምናልባት አላህ Subhanahu Wa Ta'ala አንደኛ ካለብኝ ምናልባት እያወኩም ሳላቅም መሰራቸውን ወንጀሎች አላህ ሊያጥብልኝ ይችል ይሆናል። ከዛ ባሻገር ደግሞ ጥሩ የእምነት እህቶችን አላህ ሰጠኝ በዚህ ሰበብ አድርግቶ ማለት ነው። ስለዚህ ብዙ ነገር ነው አላህ Subhanahu Wa Ta'ala ያስተማረኝ። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ። አሁን ላይ ደግሞ ያ አልፎ ዛሬ ላይ በሚያምር ቤት ውስጥ ለዛው መሃል አዲስ አበባ ውስጥ በጥሩ ቤት ውስጥ አሁን ደግሞ ይሁሉ ቃ አላሁ አክበር ማሻአላህ ደስ ይላል። አልহামዱሊላህ አልহামዱሊላህ። መሪም እስኪ ንገሪኝ፣ ያኔ እንግዲህ ሆስፒታል አብረን ነበርን፣ ስታለቅሽ ነበረ፣ እናቴን እየርሽ አስቸግረሽኝ ነበረ። እስኪ ያንን ጊዜ አስታውሺ፣ ትላንት የነበራችሁበትንም ቤት አስታውሺ፣ አሁን ደግሞ ያለሽበትን እስኪ ንገሪኝ ስሜት። ስሜቴ በጣም ደስ ብሎኛል። ይሄንን እቃ ስለገዛሽ ሶፊያ በጣም አመሰግናለሁ። ሸራው ቤት እያለ በጣም እንጨነቅ ነበር። እናቴም አትተኛም ነበር። ሌሊት ኮሽ ባለ ጊዜ ትጨነቅ ነበር። እዚህ ቤት ስለገባን አልহামዱሊላህ ሽኩር ለሱ ይገባ።
ግን እዚህ ቤት ስለገባን በጣም ደስ ብሎኛል። ሁላችንም ስንተኛ እማዬ ግን ምንም አትተኛም ነበር። እኛን ትጠብቀን ነበር። ኩሽ ባለ ቁጥር ትጠብቀን ነበር። ዝናብ ሲዘንብ በሳፋን በየት እንደቀን እያለን እንጨነቅ ነበር። እዚህ ግን ዝናብ ባለፈው ላቱ ዘንቡ እንኳን ምንም አልኛ አልተጨነቅንም። አሁን ቢዘንብም ምንም ቢል ችግር የለውም ማለት ነው። አልሐምዱሊላህ። ልብስሽን ወደድሽው? ያምራል። በጣም ወደድሽው? ማሻአላህ። እሺ ልብስን ወደድከው? በጣም ወድጃለሁ። ማሻአላህ። እሺ እንዴት አገኘኸው ይሄንን ቤት? በጣም ነው ደስ ያለኝ። እንደዚህ ይሆናል ብዬ አልጠበቅኩም። በለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። እሺ ጀዛኩሙላህ ኸይር። አላህ መልካም ስራሽን ይቀበልሽ። የዛሬ አመት ደግሞ በመልካም ነገር አላህ ያገናኘን ኢንሻአላህ። ኢንሻአላህ አላህ ይስጥልኝ። تقبل الله منا ومنكم عيد مبارك علينا وعليكم ዛሬ ፏብላ በነገር ሸፊት ራሱ በጣም ኩልል ብሎ እንዴት እንደሚያምር ማሻአላህ። ልብሱን በጣም አምሮብሻል አይደል መሪምዬ? አምሮባታል አይደል? ማሻአላህ። እንግዲህ ወንድሜ ዳውድ በዛሬው ላይም ሆነ ይሄንን ቤት ማስተካከል ሂደት ቤቱን በመግዛት ሂደት ላይ በጣም ሲያግዘኝ የነበረ ነው። ስለዚህ ወንድሜ ዳውድን ደግሞ እንጋብዘውና ከሱ ጋር ደግሞ የተጫወትን እንጠጣና ዒዳችንን እናሳልፋለን ማለት ነው። ውድና የተከበራችሁ ተመልካቾቻችን የምትገኙት ዒድ 180 ላይ ነው። አብራችሁን ስላላችሁ እናመሰግናችኋለን። ቆይታ ያደረግን ያለነው በመንገደኛ የሃናን ቤት ውስጥ ነው። እንደዚህ ባለ በሚያምር ቤት ውስጥ እንግዲህ ዒዳችን እያሳለፍን ነው የምንገኘው። እናንተም በጣም ደስ ብሏችሁ ፕሮግራሙን ያያችሁ እንደሆነ አልጠራጠርም። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ የዒድል ፍጥር በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁኝ። ያንቺ ያለሽበት የህመም ሁኔታ ከልክ ያለፈ ደስታንም ማስተናገድ ስለማትቺ እንደባለፈው ትሆን ይሆን ደግሞ ዒዳችን ደግሞ ሆስፒታል ያልፍ ይሆን የሚል በጣም ስጋት ነበረኝና ከባልደረባዬ ጋር እያወራን ነበረ። አንድ በጣም የሚያጽናናና ደስ የሚል ቃል ነግሮኝ ነበረ። እንደምን ሆነሻል አለኝ። ማለት ትልቁን ነገር እኮ አድርገዋለች። ይሄ በጣም ተራ ነገር ነው የሚሆነው። ቤት የሚባለውን ነገር ገዝተዋለች። ቤት ተገዝቶ ቢሰጣት ነበረ እንጂ ፌንት የምታደርገው። ይሄኛው ግን ቀለል ያለ ስለሆነ አብሽሪ ምንም አይሆንም ብሎኝ ነው በኮንፊደንስ የሰራሁት። አልሐምዱሊላህ በደስታ ደስ በሚል አሁንም አለን ማለት ነው። አለን። በዚህ አጋጣሚ አመሰግናለሁ። ጥሩ ጥቆማን የሰጠኝ ከስጋቴ እንግዲህ ነፃ አድርጎኛል እሱ ማለት ነው። አሁንም እየቀረጸ ነው እዛ ጋር። እንግዲህ በህይወት ውስጥ ብዙ ያገኙ ሰዎች አሉ፣ የማይረሱ የማይዘነጉ ሰዎች አሉ። እንግዲህ ወንድሜ ዳውድ አንዱ ነው። ከዚህ ቀደም መሐመድ ዳውድ እያልሽ ቤቱን በመግዛት ሂደት ላይም ደግሞ ሲያግዙሽ የነበሩት እነሱ ናቸው። ስለዚህ ወንድሜ ዳውድን ደግሞ እንጋብዘውና ከሱ ጋር ደግሞ የተጫወትን እንጠጣና ዒዳችንን እናሳልፋለን ማለት ነው። እንዴት ነህ? አልሐምዱሊላህ ረብል ዓለሚን። ዳውድ መሐመድ ካለች አትመለስም። የአባትህን ስም መሐመድ ሳይሆን ጓደኛህን መሐመድ ማለት ነው። መሐመድ ሳሌህ። አዎ። የረጅም ዓመት ደግሞ ወዳጅነት አላችሁ። ስንት ዓመት ተዋወቃችሁ? ከተዋወቅን እኔና እሷ በስፔሻሊ 9 በቃ በሷ እድሜ ከና አራስ እያለች በመሬም እድሜ ነው እንተዋወቃል። እንደው ሃናን እናንተ ባወክበት በ9 ዓመታት ውስጥ በቃ እንደው ይሄ ነገሯ በጣም ነው የሚደንቀኝና እኔም እንደዚህ በሆንኩ ብለህ እንድትመኝ ያደረገህ ማንነት አላት? ብዙ ነው ግን በቃ በአላህ ላይ ያላት መመካት እንትን በቃ እዛ ቤት ውስጥና ራሱ አላህ ያዋለላትን ነገር ነው እንጂ ትገልጽልሽ ችግሯን አይደለም ላንቺ የምታስተጋባው። ያው የሰው ልጅ ባለበት ሁኔታ ላይ የሆነ ራስሽን መለስ አድርገሽ እንድትገመገሚ ያደርግሻል። አልሐምዱሊላህ እኔ እኮ ይሄን ነገር እኮ አያስፈልገኝም ለምን ተጨነቃችሁ ወንድሞቼ ምናምን የሆነ ነገር ስታመጪ በጣም ከአቅም በላይ ትጨነቃለሽ። ያ ነገር ያሳስባታል። ድጋሚ እንዳትደግሚ አይነት ነገር ነው እንትን የምታደርግሽ። አንቺ ደግሞ ድጋሚ እንዳትረሺው ሆነሽ ነው የምትወጪው ከዛ ማለት ነውና ይሄ ነገሯ ደስ ይላል። የአላህ ላይ ያላት ቁርጠኝነት እንትን ይላሻል። በቃ ነገራቶች ልብሽ ውስጥ እንዲገባ ያደርጋል። ያ ነው የኔ እሷ ላይ የማየው ነገር እንደዛ ነው። እንግዲህ ሃንዬ ቆንጆ ዒድን ካንቺ ጋር ለማሳለፍ እንደዚሁም ደግሞ ትላንት የነበርሽበት ህይወት አለ ያሳለፍሻቸው ብዙ ውጣ ወረዶች አሉ። ብዙ ተመልካቾቻችን የኔ መንገድ ቤተሰቦች አንቺ ያለሽበትን አሁን ላይ ያለሽበት ሁኔታ ማወቅ ይፈልጉ ነበርና ለዛም ነው ዛሬ መተን ካንቺ ጋር ለምን ዒድ አናሳልፍም ብለን እዚህ መጣ ነው።
ስንመጣም ነው ባሮጃችንን ከሚሆን ደግሞ እንደዚህ ባለ መልኩ ይሁን ብለን ነው። አንቺም በጣም ደስተኛ ነበርሽ። አልহামዱሊላህ ረቢል ዓለሚን። ፕሮግራማችንን ያገባደድን ስለሆነ መልካም ምኞት ካለሽ በጣም ያገዙሽ ሰዎች አሉ። በዚህ ሁኔታ ውስጥ የማትረሻቸው ገጠመኞች ካሉ እነሱን እናንሳና በጣም ላገዙሽ ለተንከባከቡሽ ለወዳጆችም ደግሞ የመሐር ደረሳችሁ መልእክትሽ አስተላልፊና ፕሮግራማችንን በዚሁ እንቋጫለን። እሺ ኸይር። ያው ነገሮች አልተመቻቹ ሆኖ ፈቲያን መጥራት አልቻልኩኝም። የቢላል መስጊድ ኻዲሟ ፈቲያ በጣም አላህ Subhanahu Wa Ta'ala መልካም ስራዋን አላህ ይቀበላት። አንቺ ጋር አገናኝተን ይህ ነገር ሁሉ ሆነ በአላህ ፈቃድ እሷ ሰበብ ሆና አንቺን እንደዛው ማለት ነው። ከዛ ባሻገር ያው እንዳልኩሽ ዳውድም መሐመድም በገንዘብ ይረዱኝ ኢትዮጵያ ውስጥ ያሉ የእምነት ወንድሞቼ ውጭ ሀገር ያሉ የእምነት ወንድሞቼ እንደዚህ አይነት ህይወት እንድኖር አድርገውኛል። በአላህ ፈቃድ አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው። ኬርላንዶችም ሁሉም አንቺን ጨምሮ ካሜራማኖችም ሁላቸውም አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው። ጀዛኩሙላህ ኸይር። አላህ Subhanahu Wa Ta'ala ደግሞ ሁሉ ሰው ዓለም ላይ ያሉ ሰዎችን አላህ Subhanahu Wa Ta'ala ሀጃቸውን አላህ ያወጣላቸው። የተቸገሩትን አላህ ነጃ አውጥቷቸው እንደኔ ደስተኛ ሆነው የሚያዩበትን ቀን አላህ ቅርብ ያድርግላቸው። አሁን ላይ ቃላት መጠቀም ልክና ይሆናል አላቅም የዱንያ ጀነት ውስጥ ነኝ ያለሁት ብዬ ነው ማስበው። አልহামዱሊላህ ደስ ብሎኛል። ሁሉ ነገሩ ቆንጆ ነው። አልহামዱሊላህ ረቢል ዓለሚን ደስ ብሎኛልና የአላህ ባሪያዎችን እንደዚህ ያስደስታቸው አላህ Subhanahu Wa Ta'ala ሁላቸውንም ሀጃቸውን አላህ Subhanahu Wa Ta'ala ያወጣላቸው። እና ያው ዳውድ ስላደረክልኝ ነገር በሙሉ መሐመድም አላህ Subhanahu Wa Ta'ala መልካም ስራችሁን አላህ ይቀበላችሁ። ጀዛኩሙላህ ኸይር አላህ ይስጥልኝ። እኛም እንግዲህ እዚህ አብረናችሁ ስለነበርን በጣም ደስ ብሎናል። ስለሁሉም ነገር እናመሰግናለን። ዳውድ አንተ በጣም አመሰግናለሁ። ለዛሬው ፕሮግራም መሳካት ትልቅ ሚና ነበርህና መስጋና ይድረስ። መሐመድንም እንደዚህ ደግሞ ሁሴንን ሁሉንም በዚህ አጋጣሚ አመሰግናለሁ። መሐመድም ሁሴንም በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ውድና የተከበራችሁ ተመልካቾቻችን እንግዲህ መንገደኛዬ ሐናን ቤት እንደዚህ ባለ በአማረ መልኩ እንግዲህ በአዲስ ምዕራፍ እዚህ ቁጭ ብለን እንደዚህ ደግሞ አምሮብንም ወደ እናንተ ደርሰን ነበረ። እናንተም ደስተኛ እንደሆናችሁ አልጠራጠርም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በድጋሜ በያላችሁበት በዓሉ የሰላም የፍቅር የመተዛዘን የመተሳሰብ እንዲሆንላችሁ እንመኛለን። ኢድኩም ሙባረክ። ተቀበለላህ ሚና ወሚንኩም ሷሊሐል አዕማል። تقبل الله منا ومنكم عيد مبارك.